ከመታሰሪ በፊት ሁለት ነገር እየመጣ እንደሆነ እርግጠኛ ነበር ወይ ገደላል ነው ወይ ታሰራል እና ቤቴ ውስጥ ሁለት ሻንጣ አዘጋጅቼ ነበር አንደኛው ፒጃማ ያለው እስር ቤት የሚሄድበት አንደኛው ነጭ ታቃ ያለበት የምቀበርበት ሁለት አንዱ እየመጣ እንደሆነ ግልጽ ነበር ኢትዮጵያ ትናንት ዛሬ ነገ እናም ሰውየው ጃዋር በእነዚህ አራት ነጥቦች ዙሪያ ሰፋ ያለ ውይይት እናደርጋለን መነሻና መንደርደሪያችን ግን ከዚህ ይጀምራል ሰኔ 22 2012 ሰኞ ምሽት ታዋቂው ከያኒ ሃጫሉ ሁንዴሳ ተገደለ ዜናው እጅግ በጣም አስደንጋጭ ነበር ያኔ አንተ የት ነበርክ ዜናው እንዴት ሰማ በምን መልኩ ደረሰ ቤት ነበርኩ ከሰዎች ጋር አምሽቼ ሰዎች ሄደው ወደ ቤድሩም እንደገባው አንድ የመንግስት ባለስልጣን ደወለ እና ልጁን መቱት ነው ያለኝ የቱን ስለው ሃጫሉን አለኝ ለምን ያህል እንደሆነ እንጃ ደነዘስኩ እንደገና ጠይቁት ደግሜ ምን መጣው ለዚህ ተመቶ አለኝ ነገረኝ በጣም ነው የደነገጥኩት በጣም አስፈሪ የሆነ ስሜት ተሰማኝ ለረጅም ጊዜ ቆየሁ probably ከ5 ደቂቃ በኋላ ነው እንደገና ወደ ማጣራት ሌሎች ወደ መጠየቅ ሄድኩት እና አጫሉ የግል ጓደኛዬ ነበር ለኛ ህዝብ ደግሞ አይከን የነበረ የልብ ትርታውን ሲናገርለት የነበረ ነው በእኛ ህዝብ እንደዛ ቀን ኮሌክቲቭ ትሎማ ውስጥ የከተተው ቀን ያለ አይመስለኝም በታሪኩ በጣም አስደንጋጭ ነበር ህዝቡ ሁሉ ነው በጣም የደነገጠው በጣም የተናደደው ቅስሙ ነው የተሰበረው እስከዛሬም ከዛ ውስጥ እንደግለሰብም እንደ ማህበረሰብም አልወጣም ከዛስ ሌሊቱን በምን አይነት ሁኔታ አሳለፍክ እንቅልፍ አልነበረም በአንድ ወገን ከፍተኛ ሀዘን ነበር በሌላ ወገን ደግሞ ስጋት ነበረን ክስተቱ ከፍተኛ ሀገራዊ አደጋ ይዞ እንደመጣ ሁላችንም ተረድተናል በተቻለ መጠን ነገሮች እንዳይባባሱ ሙከራ ማድረግ ነበር ሰኔ 23 2012 ማክሰኞ መሆኑ ነው ከማለዳው ጀምሮ የነበረው ከዛም የተፈጠረው ሁኔታ እንዳለ የማክሰኞ ጧት ማለዳ ተነሳችሁ አው ማታ የነበረው ሐሳብ መንግስታዊ የቀብር ስነ ስርዓት ይፈጸማል የሚል ስለነበረ ማምሻው ነው ሌሊቱ ነው ሐሳቡ እንደዛ ነበር መንግስታዊ የቀብር ስነ ስርዓት ይፈጸማል ፕሮፐር የሆነ ምርመራ ይካሄዳል ስለሚል የሚቀጥለው ቀን ቀብር ይሆናል የሚል ግምት አልነበረኝም ጣዋት ላይ ሬሳ ወደ አምቦ ሊወሰድ ነው የሚባለው ነገር ሲሰማ በጣም ነው የደነገጥኩት በጣም ተናደድኩ ያንን የሚያክል ሰው የሀገር ሀብት የሆነ ፐብሊክ ፊገር በዛ መልኩ መቀበር ነበረበት ብዬ ስላላመንኩ በጣም ነው የተናደድኩት ስለዚህ ቀብር መድረስ አለብኝ ብዬ ተነስቼ ወደ አምቦ ስንሄድ ደረስን ሬሳ አጅበን መሄድ ሞከርን አልተቻለም ህዝቡ ፈጽሞ ሊያሳልፈን አልቻለም መሄድ የለበትም ዘው ፊንፊኔ መቀበር አለበት የሚል አቋም ነበር ስለዚህ መንገድ ዘጉብን እና ከመንግስት ባለስልጣናት ጋር ተወያየን መመለስ አለበት ማለፍ አይችልም የሚለው ላይ ተስማምተን መለስን ከዛ በኋላ ያውኛንም አሰሩን ብዙ ዲቴይልስ ባልሄድ ደስ ይለኛል እንደግልም እንደ ማህበረሰብም ትራውማታይዚንግ የሆነ እስካሁንም እውነታው ያልወጣ ጉዳይ ስለሆነ ብዙ ዝርዝር ውስጥ ባልሄድ ደስ ይለኛል
አገጭጓ ነበረ እናንተም በቁጥጥር ስር ለማዋል በተደረገው ሙከራ ተኩስ ነበረ የወደቀም ሰው ነበር እኔ እዛ ያለው ምንም ተኩስ አልነበረም የነበሩትን ፖሊስም ነበረ መከላከያም ነበረ ከነበሩት አዛዦች ጋር ተወያይተን ነገሮችን አረጋግተን ነውኛ ወደ ቁጥጥር ስር የገባ ነው እኛ ከሄድን በኋላ ግጭትም አልነበረም አንዳንዱ ጥይት ባርቆ ነው ይላል አንዳንዱ አንድ ፖሊስ ራሱን ገሎ ነው ይላል እንዳልኩ ያልተጣራ ጉዳይ ነበረ ያን ግን የሰማሁት ታስሬ በሶስተኛው ቀን ነው እንጂ ያለ እኔ እስካለው ምንም አልነበረ አንተ ያለ ለህይወት አስጊ የሆነ ወደ አንተ መጣ እንደው ያነጣጠር ወይም ምናልባት ህይወት ሊያሳጣ ዋጋ ሊያስከፍል የሚችል ስሜቶች አልሸተቱም አልነበሩም ነበሩማ ቢያንስ ወደ 500 የሚሆን ወታደር ነበር ከፖሊስ እና ከመከላከያ በዛ ቦታ ላይ እስከ አፍንጫ የታጠቀ ነበር ተረጋግተን ባናረጋጋ ኖሮ እኛን የሚጠብቁ ልጆችም ነበሩ 3 አይላለ እኛን የሚጠብቁ ልጆች ነበሩ የኦሮሚያ ፖሊስ ነበሩ የመከላከያ ነበሩ በጣም መፋጠጥ ነበረ ቀስ በቀስ አረጋጋን የነበሩት የመከላከያ አዛዦችም በጣም ብልህ ነበሩ ተነግሯቸው የመጡትና ያዩት አንድ አልነበረው ስለዚህ ተወያየን ምን ይሻላል ስንል ነገሮችን ማርገብ ስላለብን መከላከያ ከቦታ እንዲወጣ ጠየቅናቸው እሺ ብለው አስወጡ የኛ ልጆች እኛን የሚጠብቁት እንዲፈቱ አረጋግን አስፈታናቸው ስለዚህ ኦሮሚያ ፖሊስ ብቻ በአካባቢው እንዲቆይ አረጋግን እዛ የኦሮሚያ ፖሊስ እኛን እንዲይዝ አረጋግን በዛ መልኩ አረጋጋ ነው እንጂ አደጋውማ ትልቅ ነበር ለምን ተያዛችሁ ቀድሞ ያለቀ ጉዳይ ነበር አጋጣሚው ከዛ ጋር ተገጣጠመ እንጂ ያው ምርጫ ገባለው ስላልኩ ከምርጫ ማስቀረት ግዴታ ነበር ከዛ ጋር የተያያዘ ነው እድሉን በመጠቀም ወደዛ ተሄደ እንጂ ያው አጋጣሚው ብቻ ነው ቀድሞ ያለቀ ነው እኔን ማሰር በነገራችን ላይ ስላጫሉ ግድያ እስከዛሬም ድረስ በግልጽ ይወጣና የተነገረ ነገር የለም አንተ በግል የጠረጠርከውና የገመትከው ምናልባትም ደግሞ የደረስክበት ድምዳሜ ኖርዮ ያኔ በወቅቱ የተሰማ ሊሆን ይችላል ወይም አሁን ከአመታት በኋላ በዝግታ በጥሞና ስታሰላስለው ምንድነው የደረሰበት ይሄ ልጅ የአንድ ትልቅ ሰው የአይን ብሌናችን የሆነ ሰው ግድያ ነው ስለዚህ በግምት መናገር በጥርጣሬ መናገር ኢፍታዊ ነው ፍትህ ሊያመጣ አይችልም አንድ ቀን ግን ፕሮፐር የሆነ ምርመራ ሲካሄድ እውነቱ እንደሚወጣ ተስፋ አደርጋለሁ አሁን ላይ ቁጥሩ ግን ስፔኩሌት በማድረግ በ24 ሰዓት ውስጥ ነው 24 ሰዓት እንኳን አልሞላም ስታሰር ጊዜም አልነበረኝም ኢንፎርሜሽኖችን ለመሰብሰብ እስር ቤት ሆኜ የሰማኋቸው ያየኋቸው የተለያዩ ነገሮች ይኖራሉ ኮንክሉሲቭሊ ግን እከሌ ነው ይሄ ቡድን ነው ይሄ ግለሰብ ነው የሚለው ላይ ለመድረስ የማይሆን ስፔኩሌሽን የማይሆን ግምት ከመስጠት ያለፈ አስረግጦ ለመናገር የሚያስችል ነገር የለኝም ቢኖረኝም አሁን መናገር ምንም ጥቅም የለውም ወደፊት ግን አንድ ቀን አቆ እንደሚወጣ ተስፋ አድርጋለሁ ቤተሰቦቹ ፍትህ አግኝተዋል ብለ ታስባለህ አላገኙም የሶስት ሰዎች ስም ተጠርቶ ሁለቱ በቁጥጥር ስር መዋላቸውና ሌላኛው የተፈለገ መሆኑ ተገልጾ ነበር እንዲያውም በወቅቱ መግለጫው በሚሰጥበት ጊዜ ሁሉ የስም ማዘባረቅ ስተቶች ነገሮች ነበሩ ከዛ የነበረውን የፍርድ ሂደት እስር ቤት ላይ ብትሆንም ከዛም ከወጣ በኋላ ተከታትለዋል ተከታትየዋለሁ ግን አቃ አይመስለኝም አጥጋቢም አልነበረም እንዳልኩ አጫሉም ቤተሰቡም ፍትህ አላገኘም ወደፊት አንድ ቀን ኦኬ እስቲ በጣም ይገርመኝን አንድ ነገር ልጠይቅ ከእስር ከተፈታ በኋላ ዘለግ ያሉ ወራት ቆይተ ነው መጀመሪያ ላይ ያየው ያዳመጥኩ ኡቡንቱ ላይ ነው የነያስ ቤት ፕሮግራም ላይ
እና በጣም የገረመኝ አሁንም ድረስ አሁንም ሳገኝ አሁንም ስናወራ የታዘብኩት ነገር አለ። ያማቀው ትንታግ ሲናገር የሚወራጭ ጎረምሳው ጃዋር ጎልምሷል። ያ ደማሚት ቃላትን እየወረወረ በግለት የሚናገረው ጃዋር ለዝቧል፣ ሰክኗል። በአጠቃላይ ቀድሞ የነበረ መንፈስ የጋለ ስሜትና ድምጸት አካላዊ ገጽታ ጭምር ተቀይሯል። በጣም ነው የገረመኝ። ምንድነው የለወጠ? እስር ቤት ጊዜ ሰጠኝ እረፍት እንድወስድ እና ነገሮችን እንዳሰላስል እንዳብሰለስል ረዳኝ። አየህ ምናልባትም 10 12 ዓመት ጀምሮ በፖለቲካ አክቲቪዝም ውስጥ ነው የቆየሁት እና ስታሰር እድሜ ወደ 34 አካባቢ ነበር 33 34 ስለዚህ ለ20 ምናምን ዓመት አክቲቭ የሆነ ፖለቲካ ውስጥ ነበር የቆየሁት እና ጉርምስናው አለ፣ ቁጭቱ አለ፣ እልህ አለ። ያ ሁሉ ተደራርቦ በፉል ስፒድ ነበር ሲሄድ ነበር። ኦኬ እስር ቤት እንደገባው የመጀመሪያ 3 ሳምንት ተኛው። እንቅልፍ ምክንያቱም ከዛ በፊት በተለይ በትግል ወቅት በጣም እድለኛ ከሆንኩ በቀን 3 ሰዓት ከተኛው ነበር። እሷንም 30 ደቂቃ እየተነሳው እንደዛ ተኛው። ትልቅ ሸክም የወረደልኝ ያህል ተኛው። በጣም አረፍኩ። እዛ በኋላ መጻፍ ጀመርኩ። እየተቀሰቀስክ ነበር አሉ ምግብ ብላ የምትባለው? እንቅልፍ ከተኛውበት ቀስቅሰውኝ ነው ምግብ ብላ የሚሉኝ። ሽንት ቤት የሚወስዱኝ ከእንቅልፍ ቀስቅሰውኝ ነውና በጣም ተኛው እና የሆነ ሸክም ወረደልኝ ከ3 ሳምንት ከምናምን በኋላ። ከዛ መጻፍ ጀመርኩ። እዛ መጻፍቶች እየገቡልኝ ማንበብ ጀመርኩ። ብቸኝነቱ ከራስ ጋር መነጋገር ያለ ኮምፒውተር ያለ ስልክ ያለ ሰዎች ያለ ጫጫታው ብቸኝነቱ ምናልባትም ለመጀመሪያ ጊዜ ከራሴ ጋር እንድነጋገር እድል ሰጠኝ እና ይመስለኛል ያ ነው አንዳንዶች እንደሚሉት እንድበስል ያደረገኝና ተረጋግጬ እንትን እድል ሰጠኝ። ምናልባትም ቀደም ሲል ከአነሳው ጥያቄ ጋር ተዛምዶ ይኖረዋል ብዬ የምገምተውን አንድ ሐሳብ ልጥቀስ። እንደው ሳደብቅ ነገረኝ። ጃዋር ተከበበ የተባለ ጊዜ የተቀሰቀሰው የደጋፊዎች ቁጣ የተፈጠረው አደጋ የሚዘነጋ አይነት አይደለም። ሰኔ 23 2012 ግን በአጭር ቃል አራዳዎች እንደሚሉት ወፍ አልነበረም። ጃዋር ተከበበ ስለተባለ ብቻ ቀውስ ከተፈጠረ ታሰረ ከተባለማ ሀገሪቱ ላይ በቃ ድብልቅልቅ ያለ ሁኔታ ይፈጠራል የሚል የብዙዎች እኔን ጨምሮ ስጋት ነበረ። ግን ምንም የተፈጠረ ነገር አልነበረም። አንተ ራስ አልደነገጥክም? እኔ እንግዲህ ምን እንደሆነ አላውቅም ነበር። ምክንያቱም ቀብር ሄድን፣ ታሰርን። ከዛ በኋላ ስልክ የለም፣ ከሰው መገናኘት የለም፣ የማውቀው ኢንፎርሜሽንም አልነበረም። ነገር ግን የነበረው ሾክ ከልጁ መገደል ጋር ተያይዞ የነበረው ሾክ በሾክ ላይ ሲመጣ ትደነዝዛለህ አንዳንዴ ያዛልና ያም ይመስለኛል። ነገር ግን እኔ ከመታሰሬ በፊት ሁለት ነገር እየመጣ እንደሆነ እርግጠኛ ነበርኩ። ወይ ገደላለሁ ወይ ታሰራለሁ። እና ቤቴ ውስጥ 2 ሻንጣ አዘጋጅቼ ነበር። አንደኛው ፒጃማ ያለው እስር ቤት የሚሄድበት፣ አንደኛው ነጭ ጣቃ ያለበት የምቀበርበት። ከሁለት አንዱ እየመጣ እንደሆነ ግልጽ ነበር ለኔ። ሳይኮሎጂካሊ እኔ ሬዲ ነበርኩ። ምንም አልገረመኝም። ስታሰርም አልገረመኝም። ለሞትም ለስሩም ዝግጁ ነበርኩ። ሳይኮሎጂካሊ ሬዲ ነበርኩ እና ብዙም ከዛ በኋላ ምን ተፈጠረ ምን ሆነ የሚልም ነገር ስጠይቅ አልነበረም። እንዳልኩ እንደተሰርኩ ወደ መኝታ ነው የሄድኩት እና እንትን አልነበረኝ።